አከራካሪው የኢትዮጵያ ትንሣኤ ጉዳይ ከየት ወደ የት? ሰላም ጤና ይስጥልን፣ እንደምንቆያችሁን የኢትዮጵያ ሚዲያ ቤተሰቦቻችን። በዛሬው ቆይታችን እንግዲህ ለረጅም ዘመናት በኢትዮጵያም በሌላውም ዓለም ጭምር ሲነገር ሲያከራክር ሲያነታርክ የቆየ ጉዳይ ነው የኢትዮጵያ ትንሣኤ ጉዳይ። በዛሬው ቆይታችን ላይ ከየት ወዴት በሚለው ጉዳይ መነሻውንና መድረሻውን ለማየት እንሞክራለን። ቻናላችንን ሰብስክራይብ አድርጉ፣ መርሃ ግብራችንን ላይክ በማድረግ ብትጀምሩ እጅግ ደስ ይለናል። ለሌሎችም እንዲደርስ ሼር አድርጉልን። መልካም ዘመን ይመጣል። ደግ ንጉሥ፣ መልካም አስተዳደር ያለው፣ ፍትህን የማያዛባ፣ ድሃ ነው ብሎ የማይበድል፣ ሀብታምንም ባለጸጋ ነው ብሎ ፍርድን ለሱ የማያዳላ ደግ ንጉሥ ይመጣል የሚል ንግርት ወይም ደግሞ ትንቢት በዓለም ደረጃ ባሉ ሀገራት ትውፊት ውስጥ ይነገራል። ጉዳዩ ዓለም አቀፍ ይዘትም አለውና ወደ ኢትዮጵያ ከመምጣታችን በፊት እስኪ በየትኞቹ ሀገራት ስለዚህ ጉዳይ ምን ተብሎ ይነገራል የሚለውን እንመልከት። ለምሳሌ በግሪክ የመጨረሻው የቤዛንታይን ንጉሥ ቁስጥንጥኔዎስ አልሞተም ብለው ነው የሚያምኑት። ወደ እብነ በረድነት ተቀይሯል። ስለዚህ አንድ ቀን ከተቀየረበት እብነ በረድነት ተመልሶ ግሪክን ታላቅ ሀገር ያደርጋታል። የነበራትን ጥንታዊ ስልጣኔ መልሶ በዓለም ላይ ገናና ያደርጋታል የሚል ንግርትና እንደ ትንቢትም አለ በግሪኮች ውስጥ ማለት ነው። እንደዚሁም ወደ እንግሊዝም ስንሄድ ንጉሥ አርተር የተባለው እንግሊዛዊ ንጉሥ በሞትና በሕይወት መካከል ሆኖ አቪሎን ወደ ተባለች ምስጢራዊ ደሴት ሄዶ በዚያ ተሰውሯል። እናም እንግሊዝ በጦርነት በምትከበብበት ጊዜ፣ በጭንቀት በምትያዝበት ጊዜ ይሄ ንጉሥ አርተር መጥቶ ነፃ ያወጣታል እያሉ ለረጅም ጊዜ በእንግሊዞች ውስጥም ሲጠበቅ ነበረ። አንድ ንጉሥ ማለት ነው እንግዲህ ታላቅ የሚያደርግ ንጉሥ እና ንጉሥ አርተር በዚህም ሳቢያ ዘዋንስ ኤንድ ፊውቸር ኪንግ እየተባለም ይጠራል ማለት ነው። ወደ ፈረንሳይም ስንሄድ በካቶሊክ እምነት ውስጥ እንደ ትንቢት የተቀመጠ አንድን ነፃ የሚያወጣ መሪን ተስፋ የሚያደርግ ንግርት አለ። በፈረንሳይን ብቻም ሳይሆን መላውን አውሮፓ ነፃ የሚያወጣ ታላቅ ንጉሥ ይመጣል በሚል ፈረንሳዮችም እንደዚሁ የሚጠብቁት ታላቅ ንጉሥ አለ። ወደ አፍሪካም ስንመጣ በተለያዩ የአፍሪካ ሀገሮች ውስጥ ታላቅ ንጉሥ እንደሚመጣ አንድ ጊዜ ወይም ደግሞ የሆነ ዘመን ላይ ተገልጦ ታላቅ የሚያደርጋቸው፣ በተለይ ከቅኝ ግዛት መምጣት በኋላ አፍሪካውያን በጣም ይጨቆኑና በርካታ ብዙ መከራ ይደርስባቸው ስለነበረ ይናፍቁ ነበረ። የሆነ አንድ ጥቁር ንጉሥ በሚነግስ ጊዜ ከዚህ ከደረሰብን ጭቆና፣ ባርነት፣ ቅኝ ግዛት ነፃ ያወጣናል እያሉ በአፍሪካ ውስጥ በተለያዩ ሀገራት ላይ ተስፋ የሚያደርጉት መሪ ነበረ ማለት ነው። እና ጉዳዩ ዓለም አቀፍ ነው። በብዙ ሀገራት በተለይ ጥንታዊነት ባላቸው ሀገራት ትውፊቶች ውስጥ እንደዚህ አይነት ጭንቅ በሚገጥም ጊዜ፣ ሀገር መከራ ወይም ጦርነት፣ አስጨናቂ ነገር በሚገጥማቸው ጊዜ እንዲህ አይነት ትውፊታቸውን የማንሳት የመንገር፣ ለሕዝቡ ተስፋ የመስጠት ነገር በኢትዮጵያ ብቻ ሳይሆን በዓለምም ደረጃ ያለን የነበረም ነገር ነው። ወደ ሀገራችን ኢትዮጵያ ስንመጣ እንግዲህ ለረጅም ዘመናት ነው ሲነገር የነበረው ኢትዮጵያ ወደ ታላቅነቷ የምትመለስበት የትንሣኤ ዘመን አላት፣ መሪም ታገኛለች፣ ትልቅ ልክ በሌሎቹ ሀገራት እንደሚነገረው አይነት ታላቅ ንጉሥ፣ ነፃ የሚያወጣ ገናና የሚያደርግ ንጉሥ ይመጣል የሚል ትንቢት በኢትዮጵያም እንግዲህ ሲነገር እንሰማለን እና ዛሬ ምንጩን ለማየት እንሞክራለን። ይሄ ትንቢት መቼ ነው በኢትዮጵያ ውስጥ ሲነገር የኖረው? እንግዲህ ኢትዮጵያ የራሷን መንግስት መስርታ ከኖረች እጅግ ብዙ ሺህ ዘመናት አስቆጥራለች። ጥንታዊ መንግስት ካላቸው ሀገራት መካከልም አንዷ ናት። ስለዚህ መንግስት መስርታ ስትኖር፣ ነገስታቶቿ ሲቀያየሩ፣ ህይወት ሲቀጥል መቼ ነው ይሄ ትንቢት ለመጀመሪያ ጊዜ
መነገር የተጀመረው የሚለውን ስናይ የታሪክ መዛግብት እንደሚነግሩን በ15ኛው ክፍለ ዘመን አካባቢ የዚህ ትንቢት መነሻ የሆነው ፍካሬ ኢየሱስ በግዕዝ እንደተጻፈ ይነገራል። አንዳንድ ምሁራን እንደውም በ15ኛው ክፍለ ዘመን ሳይሆን በ14ኛው ክፍለ ዘመን መጨረሻ አካባቢ በአፄ አምደ ጽዮን አማካኝነት ነው ፍካሬ ኢየሱስ የተጻፈው ይላሉ። ምክንያቱም የንጉሥ አምደ ጽዮን ዘመን በኢትዮጵያ ስነ ጽሑፍ ወርቃማ የኢትዮጵያ ስነ ጽሑፍ ዘመን የተባለበት ወይም ደግሞ ወርቃማው ዘመኑ የጀመረበት ዘመን ነው። አፄ አምደ ጽዮን በርካታ መጽሐፍትን አጽፈዋል፣ አስተርጉመዋል። ለቤተ ክርስቲያን ጠቃሚ ብንላቸው አሁን ላይ ብዙ መጽሐፍቶች የተጻፉት በሳቸው ዘመን ነው እና ፍካሬ ኢየሱስም በዛን ዘመን ነው ለመጀመሪያ ጊዜ በግዕዝ የተጻፈው ይላሉ። በ14ኛው ክፍለ ዘመን ማብቂያና 15ኛው ክፍለ ዘመን መጀመሪያ አካባቢ ነው ማለት ነው። በኢትዮጵያ ይሄ ትንቢት እንግዲህ መሰማት፣ ሰዎች ስለዚህ ነገር ማውራት፣ መጠበቅ፣ ተስፋ ማድረግ የጀመሩት ማለት ነው። በዚህ በፍካሬ ኢየሱስ መጽሐፍ ላይ ምንድን ነው የሚለው? ንጉሥ ከምስራቅ እንደሚመጣ፣ ጦርነትን፣ ግጭትን እንደሚያስቆም፣ ድሃዎች እንደማይበደሉ፣ ፍትህ የሚሰፍንበት፣ ሰዎች በሰላም የሚኖሩበት፣ ስሙም ቴዎድሮስ እንደሚባል፣ ስሙ ራሱ የግሪክ ሲሆን ትርጓሜው የአምላክ ስጦታ ማለት ነው። ወይም ደግሞ ለተጨቆኑ ህዝቦች፣ ለተበደሉ ህዝቦች አምላክ የሚሰጠው በረከት ተደርጎ ስሙም ይተረጎማል እና ፍካሬ ኢየሱስ ላይ እንደዚህ አይነት ንጉሥ ይመጣል ተብሎ በዛን ዘመን ተጽፏል ማለት ነው። ታዲያ ይሄ ትንቢት በየትኛው ዘመን ላይ ገነነ? የትኞቹ ነገስታትስ ተጠቀሙበት? ከ15ኛው ክፍለ ዘመን በኋላ ስንል ከአፄ አምደ ጽዮን በኋላ በጣም የገነነው በዚሁ በ15ኛው ክፍለ ዘመን በአፄ ይስሐቅ ዘመን ነበረ። አፄ ይስሐቅ ከአዳል ሱልጣኔቶች ጋር እጅግ ከፍተኛ ጦርነት የገቡበት ወቅት ነበረ። በዚያም ጊዜ ክርስቲያኖችን ወክለው ይዋጉ ስለነበረ የክርስቲያኖች ጠባቂ ንጉሥ ወይም ደግሞ የክርስቲያኖች ነፃ አውጪ ተደርገው ይሳሉ ነበር እና ፍካሬ ኢየሱስም ገና የተጻፈበት አዲስ ወቅት ስለነበረ በጣም ይነበብ፣ ስለሱ ይነገር። በትንቢት የተነገረው ንጉሥ ደግሞ አፄ ይስሐቅ ናቸው ብለው ክርስቲያኖች በጣም እሳቸውን እንደ ትንቢት የተነገረለት ንጉሥ አድርገው ይቀበሉ ነበረ። እሳቸው ራሳቸውም ኃይል ሆኗቸዋል። ከአዳል ሱልጣኔቶች ጋር በሚዋጉበት ጊዜ ይሄ ትንቢት አቅምና ጉልበት ሆኗቸው ነበር ማለት ነው እና በጣም የገነነበት ዘመን ነው 15ኛው ክፍለ ዘመን ማለት ነው። በወቅቱ የነበሩ ድርሰቶች፣ ጽሑፎች ሁሉ አፄ ይስሐቅን በትንቢት የተነገረው ንጉሥ ናቸው እያሉ ያትቱ ነበር ማለት ነው። ከዚያ በኋላም ያው በእርግጥ ለመጀመሪያ ጊዜ ከተጻፈ በኋላ የንጉሥ ቴዎድሮስ ጉዳይ ወይም ደግሞ የትልቅ መሪ መምጣት ጉዳይ ሳይነገር የቀረበት ጊዜ የለም። አሁን የምናነሳቸው ግን ገኖ የወጣበት ይሄ ትንቢት፣ ይሄ ተስፋ ገኖ የወጣበትን ዘመን ነው የምናየው። ከ15ኛው ክፍለ ዘመን በኋላ በጣም ገኖ የወጣው በ19ኛው ክፍለ ዘመን በዳግማዊ አፄ ቴዎድሮስ ዘመን ማለት ነው፣ ወይም በአፄ ቴዎድሮስ ሁለተኛ ዘመን ላይ ነው። አፄ ቴዎድሮስ እንግዲህ ወደ ስልጣን በመጡ ጊዜ ኢትዮጵያ በዘመነ መሳፍንት በጣም የተቆራረጠችበት፣ እርስ በርስ ጦርነት የነበረበት፣ ብዙ በደል የነበረበት፣ ፍትህ ያልነበረበት ትልቋና ገናናዋ ኢትዮጵያ በመሳፍንት ተከፋፍላ እጅግ አስከፊ የተባለ ጊዜ ላይ ነበረ። ያ ጊዜ አፄ ቴዎድሮስ ወይም ደግሞ ካሳ ኃይሉ እድገታቸው በገዳም ነበረ። ማህበረ ስላሴ ገዳም ውስጥ ነው ያደጉት። የቤተ ክርስቲያንን ትምህርት ከመንፈሳዊ አባቶች ከመነኮሳት እየተማሩ ነው ያሳለፉት ማለት ነው። ስለዚህ በማህበረ ስላሴ ገዳም ውስጥ ካሉ በቆዩበት ጊዜ ካነበቧቸው መጽሐፍቶች አንዱ ፍካሬ ኢየሱስ ነው ተብሎ ይታመናል። በዚህ በፍካሬ ኢየሱስ ላይ ቀደም ሲል እንደገለጽ ነው ስሙ ቴዎድሮስ የሚባል ከምስራቅ የሚነሳ ኢትዮጵያን ሀያል ገናና የሚያደርግ መሪ፣ የሰላም መሪ ይመጣል የሚል ነገር ባነበቡ ጊዜ እንግዲህ እሳቸው ያንን ነገር ለራሳቸው አድርገው አስበውት ነበረ። እኔ ምንም እንኳን ከምስራቅ አካባቢ ባይሆንም የተነሱት እንግዲህ ከቋራ ነው ካሳ ኃይሉ። ነገር ግን ስልጣናቸው ልክ ፀሐይ ከምስራቅ እንደምትወጣ የኔም ስልጣን ሁሉንም አካባቢ ልክ እንደ ፀሐይ ያዳርሳል ብለው በማመን በዚያ ትንቢት ላይ
ገለጸው መሪ እኔ ነኝ በሚል ገና እንግዲህ በልጅነታቸው ያንን ትንቢት አምነውት ነበረ። ከዚያም በኋላ ከገዳም ወጥተው በሽፍታነትም በብዙ ህይወት ውስጥ በገቡበት ጊዜ ይሄ እምነት አልተለያቸውም ነበረ እና ለስኬታማነታቸው እንግዲህ ያንን የተከፋፈለ የዘመነ መሳፍንት ስርዓት ገተው ኢትዮጵያን አንድ አድርገው መግዛት ችለዋል አፄ ቴዎድሮስ እና ለዚህ ኃይላቸው መሰረት የሆናቸው እኔ በትንቢት የተነገረለት ንጉስ ቴዎድሮስ ነኝ ብለው ማመናቸው ስነ ልቦናቸው ላይ እጅግ ከፍተኛ የሆነ አዎንታዊ አስተዋጽኦ ነበረው ማለት ይቻላል እና በአካባቢያቸውም የነበሩ ሰዎች አባቶችም ትንቢት የተነገረልህ ንጉስ አንተ ነህ እያሉ ያበረታቷቸው ይደግፏቸውም ነበረ። ለዚያም ነው በንግስና ስርዓታቸው ላይ ስማቸው አፄ ቴዎድሮስ ተብሎ ሁለተኛ ተብለው ነው ያንን ስም የመረጡት። እንግዲህ ከዚህ ትንቢት ጋር ተያይዞ ነው ማለት ነው። ስለዚህ የንጉስ ቴዎድሮስ ትንቢት በ19ኛው ክፍለ ዘመን በቴዎድሮስ ሁለተኛ ዘመን በጣም የገነነበትና በደንብ ተግባር ላይ ለመዋል የተጣረበት ዘመን ነበረ ማለት ነው። ከዚያ በኋላም በተለያየ ጊዜ ትንሽ ደግሞ ይዳፈንና መልሶ ደግሞ ችግርና መከራ በሚመጣ ጊዜ እንደገና እንደ እሳት ይቀጣጠላል የዚህ ተስፋ ጉዳዩ ማለት ነው። አፄ ኃይለሥላሴ ይህንን ትንቢት እንዴት ተቀበሉት፣ እንዴትስ ተጠቀሙበትም የሚለውም በሳቸውም ዘመን የገነነ ነገር ነበረ ማለት ነው። አፄ ኃይለሥላሴ እንደ ቴዎድሮስ ዘመናዊነትን በኢትዮጵያ ለመትከል በእጅጉ የጣሩ ንጉስ ናቸው። ነገር ግን አፄ ቴዎድሮስ በጉልበት ነበረ ሲጠቀም የነበረው። እኔ ግን ዲፕሎማሲያዊ በሆነ መንገድ ኢትዮጵያን ዘመናዊ አደርጋለሁ ብለው ነው የተነሱት። እንግዲህ አፄ ኃይለሥላሴ በዛ ውስጥ ደግሞ ሳይለቁ ከአምላክ የተቀባሁ ነኝ ወይም ደግሞ ይሄ ሞዓ አንበሳ የሚለውን ነገር በጉልህ ሲጠቀሙ የነበሩ ናቸው። ስለዚህ እኔ ነኝም ብለው አምነዋል ማለት ነው በትንቢት የተነገረው ንጉስ። እንደገና ዘመናዊነትን ደግሞ ኢትዮጵያ ላይ ለማስፈን ሲፈልጉ እሳቸው ትኩረታቸው የውጭ ምሁራን ላይ፣ የውጭ ፖሊሲዎች ላይ፣ የውጭ መጽሐፍቶች ላይ ቢሆንም አፄ ኃይለሥላሴ የኢትዮጵያን ሊቃውንት እውቀት መጽሐፍቶችንም የሚንቁ ሰው አልነበሩም። እንደውም እዚያ ላይ የተጻፉና በሊቃውንቱ በኩል የሚነገሩ ነገሮችን የራሳቸው አድርገው ለመጠቀም እና ለመቆጣጠር ጥረት ያደርጉ ነበረ ማለት ነው እና በእሳቸው ጊዜ ደግሞ በአፍሪካውያንም ከቀኝ ግዛት ነፃ የወጡበት የነ ማርክስ ጋርቬ እንቅስቃሴ በሰፊው የነበረበት ነው። ቀደም ሲል እንዳልነው አፍሪካውያን ደግሞ ተስፋ ያደርጉ ነበረ አንድን ጥቁር መሪ በሚነግስ ጊዜ አፍሪካውያን ነፃነታቸውን እንደሚያገኙ እና ከጭቆና እንደሚላቀቁ ተስፋ ያደርጉ ነበረ። ስለዚህ ልክ ኢትዮጵያ ላይ አፄ ኃይለሥላሴ በነገሱ ጊዜ የተለያዩ እንቅስቃሴዎችን ያደርጉ ነበረ። ሊግ ኦፍ ኔሽን መመስረቱ የአፍሪካ ህብረት የሚለውን ነገር ለመመስረት ጥረት ያደርጉ ስለነበረ እነ ማርክስ ጋርቬ ምናልባት ያ በትንቢት የተነገረው አፍሪካውያን የሚጠብቁት ንጉስ አፄ ኃይለሥላሴ ናቸው ብለው የማመንና የመደምደም ሁኔታ ታይቶ ነበረ በዛ ጊዜ። ከዚሁ ጋር ተያይዞ እንደምናውቀው ራስተፈሪያን እንግዲህ ሃይማኖት በእሳቸው ስም ራስተፈሪ ብለው በእሳቸው ስም ሃይማኖት ጭምር አቋቁመው እሳቸውን እንደ መሲህ የመቀበል ነገር ነበረ። በተለይ ከጃማይካ ጉዟቸው በኋላ ዝናብ በመዝነቡ ደግሞ ያንን እምነታቸውን እንዳረጋገጠላቸው እውነትም በአፍሪካ የሚነሳው ጥቁሩ መሪ ኃይለሥላሴ ናቸው ብለው አምነው እጅግ ያ ትንቢት በእጅጉ የገነነበት ወቅት ነበረ ማለት ይቻላል። ይሁን እንጂ አንዳንድ ሰዎች ግን በድፍረት ይናገሩ ነበረ። ይመጣል የሚባለውን ንጉስ ቴዎድሮስ ገና አልመጣም፣ አፄ ኃይለሥላሴ እሱ አይደለም እያሉ ብዙ የተቃውሞ ድምፃቸውን ያሰሙ ነበረ ማለት ነው። እንግዲህ ከዛን ዘመንም ተሻግሮ እስከ አሁን ድረስ የቀጠለ ጉዳይ ነው ማለት ነው እና የንጉስ ቴዎድሮስ ትንቢት የኢትዮጵያ ትንሣኤ ኃያል መሆን ናፍቆት ቀደም ሲል እንደተመለከትነው በሌሎች ሀገራት የነበረ ቢኖርም በሌሎቹ ጋር የመዘናጋት ወይም የመርሳት ነገር አለ። ኢትዮጵያ ውስጥ ግን ይሄ ትንቢት ጊዜን እየጠበቀ እያገረሸ የሚነገር ከዛ ደግሞ መልሶ ይከስምና ደግሞ መልሶ እየተነሳ ከ15ኛው ክፍለ ዘመን ጀምሮ እንግዲህ አሁን እስካለንበት ዘመን ድረስ ሲነገር የነበረ ነገር ነው እና ይሄም ደግሞ ዓለም ላይ ካሉ ንግርቶችና ትንቢቶች ልዩ ከሚያደርገው ነገር አንዱ ነው ማለት ነው። በመሆኑም አሁን ባለንበት ጊዜ ደግሞ ያለውን ነገር ስንመለከት እጅግ የኢትዮጵያ ትንሣኤ ጉዳይ
ወይም ደግሞ ይመጣል የሚባልን ንጉስ መጠበቅ እንግዲህ በታሪክ ውስጥ ገኖ ከተነገረባቸው ዘመናት መካከል ይሄ አሁን ያለንበት ዘመን አንዱ ተጠቃሽ ነው የሚሆነው። መከራ ችግር በበዛ ጊዜ ሁሉ ገኖ ይወጣል ይሄ ጉዳይና ግን ደግሞ ለብዙዎችም መጥፋት ምክንያት ሆኗል። ምክንያቱም ይሄንን ትንቢትና ይሄንን ንግርት በመጠቀም አንዳንድ ሰዎች ማህበር አቋቁመው ብዙ ሰዎችን ከቤተ ክርስቲያንም ጭምር ያስወጡበት አደገኛ ሁኔታ ሲስተዋል እናያለን። እጅግ በርካታ ማህበራት አሉ አሁን ላይ የኢትዮጵያን አወዳሽ ሆነው በደካማ አብዛኛው ኢትዮጵያዊ ሀገሩን ይወዳል፣ አብዛኛው ኦርቶዶክሳዊ ሃይማኖቱን ይወዳል እና በቤተ ክርስቲያን አካባቢ የሚታዩ ጉድለቶችን በተለይ በአስተዳደር በቤተ ክህነት ውስጥ ያሉ ጉድለቶችን ሕጸጾችን ለቅሞ ለምእመናን በማሳየት ይኸው ቤተ ክርስቲያን እንደዚህ ሆናለች፣ ግን እኛ ስለ ኢትዮጵያ ትንሣኤ የተሰባሰብንን እያሉ ብዙ ሰዎችን ከቤተ ክርስቲያን የነጠሉና ለሌላ ለማይገባ ዓላማ ይህንን ትንቢት የተጠቀሙበት አካላት እንግዲህ በግልጽና በጉልህ የታዩበት ጊዜ ነው ማለት ነው ይሄ ጊዜ። በመሆኑም አከራካሪ ነው። እውነት የኢትዮጵያ ትንሣኤ የሚባል ጉዳይ አለ ወይ? እውነት የሆነ ነፃ የሚያወጣ መሪ ይመጣሉ የሚለው ነገር እስከ አሁኗ ሰዓት ድረስ እንግዲህ አከራካሪ ጉዳይ ነው። አንዳንድ መምህራን ደግሞ ለነዚህ ይህንን ጉዳይ ለንግድ ለገንዘብ ለመሰብሰብ ቤተክርስቲያንን ለማጥቃት ለተጠቀሙ አካላት ምላሽ ሲሰጡ ብዙ ጊዜ ከዳግም ምጽአት ጋር አገናኝተው ይናገራሉ። እኛ ክርስቲያኖች እንደ ክርስቲያን የምንጠብቀው የኢየሱስ ክርስቶስን ዳግም ለፍርድ ወደ ምድር መምጣቱን ዳግም ምጽአቱን ነው እንጂ የምንጠብቀው ምንም አይነት ምድራዊ ንጉስ የለም ይላሉና በታሪክ ውስጥም እንዳየነው የንጉስ ቴዎድሮስ ወይም የኢትዮጵያ ትንሣኤ የዳግም ምጽአትና የኢየሱስ ክርስቶስ ጉዳይ እርስ በርስ ምንም የማይጣላና የማይገናኝ ነገር ነው። የኢትዮጵያን ትንሣኤና ዳግም ምጽአትን ምን አገናኛቸው? እንደ ንጽጽር አድርጎስ ማቅረብ ምን አስፈለገ? ሰው የሆነን በእግዚአብሔር የተመረጠ ቅዱስ ወይም ደግሞ መልካም አስተዳደርን በነገራችን ላይ ለኢትዮጵያ እንዲህ አይነት ንጉስ ብርቋ አይደለም። ለሺህ ዘመናት ኢትዮጵያን ያስተዳደሩት እንዲህ አይነት ነገስታት ነበሩ። ቅድስና ያላቸው፣ ፍትህን የሚያረጋግጡት ወይም ደግሞ ለህዝባቸው መልካም የሚሆኑት እግዚአብሔር እንዳይለያቸው ሲሉ ቅድስናቸውን ላለማጣት ሲሉ አብዛኞቹ ካህንም ንጉስም ስለነበሩ የኢትዮጵያ ነገስታት እንግዲህ ከአፄ ኃይለሥላሴ በፊት የነበሩትን ወደ ኋላ ሄደን ብናይ ሁሉም ኢትዮጵያን በዚህ ደረጃ አንድ አድርገው ያስተዳደሩ ነበሩና አዲስ ተአምራዊ ነገር አይደለም የሚጠበቀው ማለት ነው። ምናልባትም ኢትዮጵያ ወደ ነበራት ስርዓት የመመለስ እድል ካገኘች የጣለችውን ነገር አብዛኛ ነገሯ ኢትዮጵያ የወደቀው እንደሚታወቀው ዘመናዊ ስርዓትን ለመትከል ሲባል በአፄ ኃይለሥላሴ ዘመን ነው። ልክ የነበረን የትምህርት ስርዓት በቀየርን ጊዜ የምንተዳደርበትን ህግ በቀየርን ጊዜ የኢትዮጵያ ሀያልነቷ መንገዳገድ በእጅጉ መንገዳገድ እና ታሪካዊ መጎዳት ወይም ደግሞ ትልቅ ነገር በቃ የኢትዮጵያ ከርካሪ የተመታው በዛ ዘመን ነው ማለት እንችላለን። ከዛ በኋላ የመጡት ነገሮች በሙሉ ደርግን የወለደው የአፄ ኃይለሥላሴ የለውጥ እንቅስቃሴ ነው። ከደርግ በኋላ የመጣው ነገር በሙሉ እያሳነሰን አሁን ላይ ቆመን ስናየው እንደዛ አይነት መሪን ማግኘት የሆነ የህልም ዓለም ሊመስል ይችላል። የሆነ ተረት በተረት ውስጥ ያለ የሆነ ፍጹም የሆነ ስርዓት ሊመስል ይችላል። ግን ለኢትዮጵያ ብርቅ አይደለም፣ የነበራት ነገር ነው። ስለዚህ እሱ ነገር ተመልሶ ይመጣል ወይ ነው የኢትዮጵያ ትንሣኤ ሲባል ቃሉ ስለተደጋገመና ቀደም ሲል እንዳሉ ብዙ ሰዎች ለግል ጥቅማቸው ለክህደት ወይም ደግሞ ጉዳዩን ለመጥለፍ ራሱ የኢትዮጵያ ትንሣኤ የሚለውን ነገር ለመጥለፍ በጣም ብዙ ሰዎች እየተራኮቱ ነው ያሉት። እኔ ነኝ መሪው፣ እኔ ነኝ ንጉስ ቴዎድሮስ ብሎ እኮ የሚናገር ሰው አለ በግልጽ በዚህ ዘመን ላይ ማለት ነው። እና እንደዛ መጠቀሚያ ስላደረጉት ነገሩን ሰዎች እንዲያራክሱት ኢትዮጵያውያን ተስፋ እንዲያጡ እንደው ነገሩ ህልም ይመስላል እንጂ ለኢትዮጵያና ለኢትዮጵያውያን ግን ይሄ ጉዳይ ብርቅም አልነበረም። የነበረ የኖረ ስርዓት ነው። አሁን ይመጣል የሚባለው አይነት መሪ ደግሞ በጣም ብዙ ነበሯት ኢትዮጵያ። እንደዛ አይነት ነገስታት ነበሯት እና ወደዛ ስርዓት ትመለሳለች ወይ ነው ትልቁ ጥያቄና ብዙ ጊዜ ከዚህ ይህንን ሀሳብ ውድቅ ለማድረግ የሚናገሩ ሰዎች ከዳግም ምጽአትና ከኢየሱስ ክርስቶስ ጋር ያገናኙታል። ይሄ ነገር ግን ኢትዮጵያ የእግዚአብሔር ሀገር ስለሆነች የቃል ኪዳን ምድር ስለሆነች ከየትኛውም ሀገር በተለየ መልኩ
ኢትዮጵያ ለእናቱ ለእመቤታችን ለቅድስት ድንግል ማርያም አስራት ተደርጋ የተሰጠች ሀገር ናት። ያ ማለት ባለቤት አላት ኢትዮጵያ። ባለቤትነቷ የእመቤታችን ናት። ቅድስት ሀገር ስለሆነችና የእግዚአብሔር የሆኑትን ነገሮች ጠብቃ በዚህ ሁሉ ዓለም በተገለባበጠበት፣ ዓለም ቤተ እምነቱን ወደ ንግድ በቀየረበት፣ ዓለም ባህል የለሽ ሃይማኖት የለሽ በሆነበት ሰዓት ኢትዮጵያ ውስጥ በብዙ ፈተና ውስጥ ዛሬም ድረስ የእግዚአብሔር ስም የሚጠራባት ዛሬም ድረስ ሃይማኖቷን፣ ባህሏን፣ ወግ ስርዓቷን፣ መጽሐፍቶቿን ጠብቃ ያለች ሀገር ስለሆነች ወደኋላ ለመመለስ ማንነቷ አልጠፋም። ምናልባት አፍሪካውያን ቅኝ ስለተገዙ ወደ ኋላ ለመመለስ በጣም ይከብዳቸው ይሆናል። የነበራቸውን ነገር በሙሉ ስላጡ እነሱም ተስፋ አድርገው የሚጠብቁት ኢትዮጵያን ነው ነፃ እንድታወጣቸውና ኢየሱስ ክርስቶስ ራሱ አምላክ ራሱ ለዚህች ሀገር ደግሞ ደግ መሪ የሚሰጥበት ዘመን ነው ሊሆን የሚችለው እንጂ ሰዎች ቁጭ ብለው ሰውን የሚጠብቁበት ወይም ዳግም ምጽአትን መጠበቅ ትተው ይሄንን የሚጠብቁበት ዘመን አይደለም። ሁለቱም የሚገናኝ ነገር አይደለም። ቴዎድሮስ እንግዲህ ስሙ የግሪክ ነው ብለናል። የእግዚአብሔር ስጦታ እንደማለት ነው። ትርጉሙ ራሱ እግዚአብሔር ነው የሚያመጣው፣ እግዚአብሔር ነው የሚሰጠው። መሪን የሚቀባ የሚሾሙ እግዚአብሔር ስለሆነ ማለት ነው። እና ከዚህ ጉዳይ ላይ ብዙ ሰዎች የሚጣላ አድርገው ሲያቀርቡት ይታያል። ግን ይሄ በኢትዮጵያም ብቻ ያለ ነገር አይደለም። በመላው ዓለም ታሪክ ውስጥ ትውፊት ውስጥ ያለ ነው። ይሆናል አይሆንም የሚለውን እንግዲህ እድሜ የሰጠው ሰውና የተገባው ሰው የሚመለከተው ነገር ነው የኢትዮጵያ ትንሣኤ ጉዳይ እና አንዳንዶች ደግሞ ህዝብን ለማደንዘዝ ህዝብን እንደው ዝም ብሎ ናፋቂ ቁጭ ብሎ ተስፋ ጠባቂ ለማድረግ የተፈጠረ በኢትዮጵያ ጠላቶች የተፈጠረ ትርክት ነው ብለው የሚያነሱ አካላት አሉ። ግን ስናየው ተስፋ አንድን ህዝብ ይገድላል ወይስ ያድናል ብለን ስንመለከት በግል ህይወታችንም ስናይ ተስፋ የቆረጠለት ነው ሰው የሚያበቃለት አይደለ? ያለ ምግብ ሰው 7 ቀን ይቆያል ይባላል። ያለ ተስፋ ግን አንድ ቀንም እንኳን ማደር ከባድ ነው አይደል? ሰዎች ራሳቸው ላይ እርምጃ የሚወስዱት ተስፋ ያጡለት ነው አይደል? በምንም ነገር ተስፋ ሲቆርጥ የሰው ልጅ በጣም አደገኛ ነው። ራሱን ወደ ማጥፋት ጭምር ይሄዳልና ተስፋ ይገድላል ወይስ ያድናል ብለን ስንጠይቅ በታሪክ ውስጥም ስናይ ተስፋ ሲያድን ያየ ነው፣ መነሳሳትን ሲፈጥር። አሁን በኢትዮጵያ ውስጥ ቀደም ሲል እንዳሉ ከ15ኛው ክፍለ ዘመን ጀምሮ በአፄ ይስሐቅ ዘመን፣ በአፄ ቴዎድሮስ ዘመን፣ በአፄ ኃይለሥላሴ ዘመን ምንድን ያደረገው ይሄ ትንቢት ስናይ መሪዎቹ ገናና እንዲሆኑ ያንን ታላቅ መሪ ነኝ ብለው በማመናቸው በቀላሉ የማይደረጉ ነገሮችን አድርገዋል። አፄ ቴዎድሮስን ስናይ ያንን የመሰለ ልዕልና፣ ያንን የመሰለ ብልሃት፣ የመሪነት ጥበብ። ዘመነ መሳፍንት ማለት በቃል እዚህ ጋር እንደምናወራው ቀላል አይደለም። ጠለቅ ብለን ታሪኩን ስናነበው በጣም አስከፊ ጊዜ ለኢትዮጵያ። ኢትዮጵያ ዳግም አንድ ትሆናለች ተብሎ በፍጹም የማይታሰብበት ጊዜ፣ ምክንያቱም የውጭ ኃይሎችም እጅ ስለነበረበት መሳፍንቱን እርስ በርስ በጦር መሳሪያ የሚያግዙ በገንዘብ የሚያግዟቸው ስለነበረ ከፍተኛ የቀውስ ጊዜ ነበረ። ያንን ዘመን አንድ አድርገው እንዲገዙ ያደረጋቸው ያንን ኃይል የሰጣቸው አፄ ቴዎድሮስ ያ ንጉሥ ቴዎድሮስ እኔ ነኝ ብለው በማመናቸው ስነ ልቦናቸው በዛ መንገድ ስለተቃኘና ስለተገነባ ነበረና እንግሊዛውያን በጣም የፈሯቸው ንጉሥ ከኢትዮጵያ ነገስታት ውስጥ እንደ አፄ ቴዎድሮስ የፈሯቸው መሪ ያሉ እስከማይመስል ድረስ። ምክንያቱም ወደ ኢትዮጵያ እንኳን በመጡ ጊዜ በህይወት ባጧቸው ጊዜ ጸጉራቸውን ላጭተው ወስደዋል እንደምናውቀው፣ ምንም እንኳን አሁን ላይ ተመልሶ ቢመጣ ጸጉራቸውን ግን የወሰዱት የነበራቸውን ኃያልነትና ገናናነት ስለሚያውቁ አፄ ቴዎድሮስ ላይ የዘረመል ጥናት ለማድረግ አስበው ነበር። ዲኤንኤያቸውን መመርመር፣ እንደገና ባለቤታቸውንና ልጃቸው ልጅ አለማየሁንም ከኢትዮጵያ ነጥለው ወስደዋል። እንደውም አብረው የዛኔ ሐኪም ወርቅነህ የሚባልን ሰው ወስደው ነበር አብረው ማለት ነውና ሲያዩት ግን ሐኪም ወርቅነህ ምንም አይነት ዝምድና የለውም ከንጉሥ ቴዎድሮስ ጋር ማለት ነው። አይ እኛማ ምንም ይሄንን አንፈልግም ብለው ሐኪም ወርቅነህ ወደ ህንድ ሀገር ሄደው ሕክምና ተምረው በኋላ ዶክተር ሆነው ወደ ኢትዮጵያ ተመልሰው ብዙ ታሪክ አላቸው። አልፈለጓቸውም፣ የአፄ ቴዎድሮስ ዘር ስለሌለባቸው ማለት ነው። ልጅ አለማየሁንና ባለቤታቸውን ለምን ወሰዱ ብለን ስንጠይቅ የአፄ ቴዎድሮስን ደም የዘር ሐረጋቸውን ማቋረጥ ፈልገው ነበረ። ምክንያቱም ምን ያህል ኃያል ንጉሥ እንደነበረ፣ እንዴት አድርጎ እንግሊዝን እንዳንቀጠቀጠ በዛው ስላወቁ የእሱ ልጅ ደግሞ ኢትዮጵያ ላይ ከቀጠለ
የሱ የዘር ሐረግ ኢትዮጵያ ላይ ከቀጠለማ ኢትዮጵያ ሀያል ሀገር ልትሆን ነው ማለት ነው። በራሷን መሳሪያ የምታመርት ዘመናዊነትንም የያዘች የራሷን ዘመናዊነት የያዘች ማንነቷንም ያለቀቀች ሀያል ሀገር ልትሆን ነው ማለት ነው። ስለዚህ ልጃቸውን ሳይቀር ባለቤታቸውን ሳይቀር የወሰዱት ያን ያህል አስፈርቷቸው ነበር እና አፄ ቴዎድሮስ ያን ያህል ጸጋ ያን ያህል ክብር ያገኙት ይሄ ላይ ትንቢት ይሄ ተስፋ ይሄ ጥንካሬ በውስጣቸው ስለነበረ ነው እና የሚያሞኘው እንደውም አንድን ህዝብ ሞኝ አድርጎ የሚያስቀምጠው በቃ ክፉ ዘመን ይመጣል የግድ አንድ ነገር ተነግሯል ይሄ ትጠፋለ ወይም ደግሞ ሴራዎችን ዝም ብሎ ይሄ የሀያላን ሀገራትን ሴራ ኢትዮጵያ ላይ የሚያደርጉትን ነገር አስቀድሞ የተመካከሩትን ነገር በሰፊው ሲነገር በቃ ከነሱ ጋር ማተዋግቶ ማን ያሸንፋል የነሱን ሴራማ ማን ይበጣጥሳል እንግዲህ አንድ የተነገረ ነገር ከሆነማ ምንም ማድረግ አንችልም ብሎ ህዝብን የሚያስቀምጠው ያኛው ነገር ክፉ ነገር ነው እንጂ ተስፋ ሰውን ያነቃቃል እንጂ እንዴት አድርጎ ያፈዛል። ስለዚህ እንደዚህም በማለት እንግዲህ በኢትዮጵያ ትንሣኤ ጉዳይ አስተያየት የሚሰጠው ሰው በጣም ብዙ ነው። በተለያየ መንገድ የሚጠቀምበት ሰው በጣም ብዙ ነው። ምንጩ እንዳልነው ፍካሬ ኢየሱስ የተባለ መጽሐፍ ነው። የቤተ ክርስቲያን ሃይማኖታዊ መጽሐፍ ነው። ክራይቴሪያ አስቀምጧል። በዚህ መጽሐፍ ላይ የኢትዮጵያ ሰዎች ከተመለሱ ይላል ወደ እግዚአብሔር ወደ ፈጠረልን ማንነት ከተመለስን አብዛኛውን ዘመን የኖርንበት የራሳችን ስርዓት ወደዛ ከተመለስን የሚል መስፈርት ስላለው ያንን ያደረገ ህዝብ ይሄ ነገር ይሰጠዋል ያለምንም ጥርጥር የምናየው በእስራኤላውያንም ታሪክ ውስጥ ባጠፉ ጊዜ እግዚአብሔር አጥፍቷቸዋል። ወደ ምህረት በመጡ ወደ ንስሐ በተመለሱ ጊዜ ደግሞ እግዚአብሔር እንደነ ሙሴ ያሉ መልካም መሪዎችን ሰጥቷቸዋል እና የኢትዮጵያም ትንሣኤ ህዝብ ከሲቀየር ህዝብ መልካም ሲሆን ወደ ማንነቱ ወደ ጣለው ወደ አንቋሸሸው ወደ ናቀው ማንነቱ በተመለሰ ጊዜ እውን የሚሆን ነገር ነው። እናም ለረጅም ዘመን ሳይቋረጥ እስከዛሬ ድረስ የተነገረ በመሆኑ ከሌላው ዓለም ከሚነገሩ ንግርቶች ውስጥ የኢትዮጵያ በዚህ መንገድ ለየት ይላል ማለት ነው። እስኪ እናንተስ ምን ታስባላችሁ? ስለዚህ የኢትዮጵያ ትንሣኤ ስለተባለው አከራካሪ ጉዳይ በእናንተ በኩል ያለው አመለካከትና እምነት ምን ይመስላል? ሀሳብ አስተያየታችሁን አጋሩን፣ እንወያይበት። ዛሬ የነበረ መርሃ ግብር ይሄንን ይመስል ነበረ። በሌላ ዝግጅት ተመልሰን እስከምንገናኝ ቸር ቆዩ።